ጋስከጅ ነው ገጆቹ እኮ መጥተዋል። ገጆቹ መጥተዋል። መሬቱን የሚገዙ መጥተዋል። መሬት የሚገዙ ተቸገረ ሰዓት መጣህ አንተ ንፍጣም። እሺ ሰላም እንዴት ነህ? ልጄ ነው ከውጭ መጥቶ ነው። ኦኬ ከውጭ መሬት ሊገዛ ፈልጎ እስኪ አንተ ጋር አለ ብሎ መተን ነው። ከውጭ ነው የመጣው? ኦኬ እና እስኪ መሬቱን የቱን ነው የምታሳየኝ? ያ መሬት አሁን የኔ ነው። ይሄ ሙሉ መሬት የኔ ነው። ቋረጥ አድርጌ ነው የምሸጠው እኮ። ስንት ነው? ስንት ካሬ ነው የሚፈልገው? እንደ 500 ካሬ 500 ካሬ 40 ሚሊዮን ብር ይግዛ። ከዚህ በታች 40 ሚሊዮን ብር። ልጄ ነው ያልኩህ። ልጄ ነው እንዴ? ታዲያ እዛ ላይ ሰቆልለው ብሩን ዝም ትላለህ? እኔ ከውጭ ስትለኝ 300 ሺህ ብር ትገዛ እንደሆነ ግዛ። ማገዛ ከሆነ ጉፋት ትበል። ሰው መሬት ላይ መጥቶ ከውጭ ነው የመጣው ትላለህ እንዴ? እኔ ሌላ ሰው መስሎኝ ነው። ታዲያ ዋጋ አቃንስና ጀመራ አነጋገር አታያም። ጋስከጅ ነው 300 ሺህ ብር ይግዛ። የማይገዛ ሰው ዝም ብለህ ከውጭ ነው ብሎ ታዲያ ልጄ ነው ይላል እንዴ? እኔ ደህና ዋጋ 40 ሚሊዮን ብር ቆልልኝ። እሺ ተስማማው። ምን እንስማማለን? ልጄ ነው ትላለህ እንዴ? ከውጭ ነው አላልክም? እንዳው ካነሰና እናውራው። ጋስከጅ ነው አንቺ ተነጋገሩ።